በመጀመሪያ አላሁ ተዓላ ሁላችሁንም የሰው ፊት አያሳያችሁ። አንድ ይሄንን ቪዲዮ አይተን እንመለስ። ትንሽ ደቂቃ ብቻ ከኔ ጋር ሁኑ ባካችሁ። ያው ይሄን ነገር መዳኛው ምንጭ ነው ብላችሁ ነው ያውላችሁ መንቀሳቀስ ማቻው እስካሁን ድረስ አልታከምኩም። ሳቅን የምመልስበትን ቀን ናፈቀኝ። ሁሉም ሲሳካለት ያለው ሁሉም እህት ወንድሞች አግዘዋቸው ሲሳካላቸው ያለው ግን እኔ ማንም የሚጮህልኝም የለም። ስረሳም አንድ ጊዜ ነው የምረሳው። ስወድቅም እዛው ሙቼም በሞትም እዛው ባዶ ቤት ውስጥ ነው ሙቼ የምገኘው። እባካችሁ እስካሁን ድረስ አልታከምኩም። ብሩ ሳይሞላልኝ 600 ሺህ ብር ቀጥቶኛል። ሽንቴን እንኳን ሽንት ቤት መሄድ አልቻልኩም። እግሬን ያው እንደምታውቁት በኳስ ጨዋታ ምክንያት አንደኛው እግሬ ሎሚታየት ዙሮ ነበረ። ሆሞፊሊያም ህመም አለብኝ በውስጤ ደሜ መፍሰስ ከጀመረ ቆም። ስለዚህ ቱርክ ሀገር ሄጄ መታከም አለብኝ። ሁለቱንም እግሬን ይሄንን ሽንት ቤት ሲሄድ ይህ ልጅ ሙሉ ስሙ አንዋር አብዶ ይባላል። እዚህ ሶሻል ሚዲያ ላይ አሹ በመባል ይታወቃል። ብዙዎቻችን እናውቀዋለን። አሹ እንደተመለከታችሁትኝ ገና ወጣት ልጅ ነው። ብዙ መስራት የሚችልበትኝ እድሜ ላይ ነው ያለው። በኳስ ምክንያት ነው ይህ አደጋ የደረሰበትኝ። ጥሪ ማድረግ ከጀመረ አግዙኝ ማለት ከጀመረ ዋላ ደር ብሏል። ለምን እንዳልሞላለት አላቅም። የተጠየቀው ገንዘብ 2 ነጥብ ሆኖ ሳለ ግን እጁ ላይ 1.5 ይዟን። አሁን የቀረው 500 ሺህ ብር ብቻ ነው። አንዋር በሚያሳዝን ድምጽ እኛን እየተማጸነን ይገኛል። እናትም አባትም እህትም ወንድምም የለኝም፣ እባካችሁ እኔ ካለናንተ ማንንም የለኝም፣ እገዙኝና ልታከም፣ ቁሜ ልሂድ፣ በራሴ ልስራ፣ በራሴ እንደፈለኩ ልንቀሳቀስ እያለ እባካችሁ እያለ ድምጹን እያሰማ ይገኛል። እንደሚታወቀው 50 ሎሚ ለአንድ ሰው ይከብዳል፣ ሲበተን ግን ለሁሉም ቀላል ነው የሚሆነውና ሁላችንም ከተባበርን ኢንሻአላህ ከአላህ በታች እኛ ልናሳክመው እንችላለን። አህባቢ ፊላህ በጣም የሚያሳዝነው እንደምትመለከቱት ፎቶ ላይ መጸዳጃ ቤት ሲገባ ወድቆ ነው። ይሄ በእጁ ላይ የሚይዘው እንትን ሲሰበርበትኝ ወድቆ ነው እንደዚህ የሆነውና በጣም ነው የሚያሳዝነው። አላህ ሙሉ አፊያውን ይመልስለት። ግን ደግሞ እኛ ከአላህ በታች ሰበብ ልንሆንለት ይገባንና የበኩላችንን ኃላፊነት እንወጣ ባካችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ከማድረግ ይጀምራል። ማን ያውቃል በእናንተ ሰበብ አንድ ሰው ልናገኝ እንችላለን። ይሄን ገንዘብ ለአንድ ሰው በጣም ሲምፕል የሚሆንበት ሰው ሊኖር ይችላል የሚያግዘውና እባካችሁ ማን ያውቃል የጀነትን መግቢያ ሰበብ ሊሆነን ይችላልና እባካችሁ ከዚህ ኸይር ስራ ሁላችሁም ተረባረቡ። አካውንት 1027 63 33 112 ደግሞ አለው 1027 63 33 112 አንዋር አብዱ ሰዒድ። እንዲሁም ስልክ ቁጥር 0932 68 64 10 ደግሞ አለው 0932 68 64 10 ልታከምና ልዳን ጌታዬን ቁሜ ላመስግነው እባካችሁ አግዙኝ እኔ ያለ እናንተ ማንንም የለኝም እያለ ነውና እባካችሁ የየበኩላችንን አሁንም በድጋሚ እንወጣ ኃላፊነታችንን እንላለሁ። በድጋሚ በምትችሉት አቅም ይሄንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ወንድሜ አንዋር አላህ ሙሉ አፊያህን ይመልስልህ ያ ረብል ዓለሚን። የሰው ልጅ ስበብ ነን። ስበቡን ኢንሻአላህ እናደርሳለን ብዬ ተስፋ አደርጋለሁ።